አሕዛብ በከንቱ ስለምን ይደክማሉ? የምድር ነገሥታት በአንድነት ቆመው በክፋት ተነሱ። አለቆችም ተማከሩ በጌታና በመሲሑ ላይ፣ ማሰሪያቸውንም በትስ ገመዳቸውንም እንጣል በማለት። ነገር ግን በሰማይ የሚኖረው በልዑል ዙፋኑ ላይ ሆኖ ይስቃል። ጌታም በትዕቢታቸው ይሳለቅባቸዋል በኃይሉ። በዚያም ጊዜ ካሰው ይናገራቸዋል በብርቱ፣ በመዓቱም ያውካቸዋል፣ ልባቸውን ያስጨንቃል። እኔ ግን ንጉሴ ሾሞ በቅዱስ ተራራዬ፣ በጽዮን ላይ ቀባሁት በክብር በግርማዬ። አንተ ልጄ ነህ ዛሬ ወለድሁ የሚል ቃል አለ። የምድር ዳርቻ ለግዛት ለርስት ተከፈለ። በእርሱ የታመኑ ሁሉ የተመሰገኑ ናቸው። በእርሱ የታመኑ ሁሉ የተመሰገኑ ናቸው። ለምነኛ አሕዛብን ለርስት እሰጥሃለሁ በቃሌ፣ የምድርም ዳርቻ ለግዛትህ አደርጋለሁ በኃይሌ። በብረት በትር ትጠብቃቸዋለህ በጽድቅ፣ እንደ ሸክላ ሠሪ ዕቃዎች ትቀጠቅጣቸዋለህ በክንድ። አሁንም እናንተ ነገሥታት ልብ አድርጉ አስተውሉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በፊቱ ስገዱ። በረዓድም ደስ ይበላችሁ፣ በቅድስናው መንገድ ሂዱ። እኔ ግን ንጉሴ ሾሙ በቅዱስ ተራራዬ፣ በጽዮን ላይ ቀባሁት በክብር በግርማዬ። አንተ ልጄ ነህ ዛሬ ወለድሁ የሚል ቃል አለ። የምድር ዳርቻ ለግዛት ለርስት ተከፈለ። በእርሱ የታመኑ ሁሉ የተመሰገኑ ናቸው። በእርሱ የታመኑ ሁሉ የተመሰገኑ ናቸው። ተግሣጹን ተቀበሉ፣ ጌታ ነዳየ በብርቱ። መንገዱ እንዳይጠፋባችሁ ሳይነድድ ደስ በድንገቱ። መጠጊያው እርሱ ነው ለሚታመኑት በሙሉ፣ በረከቱ በእነርሱ ላይ ነው በሕይወት መንገድ ሲጓዙ። ክብር ለንጉሡ ይሁን በጽዮን ለተሾመው፣ ምስጋና ለልጁ ይሁን